قال صالح اندي هلال كنت شابا بعيدا عن كنسها يراك وطات نبرك معرضا عن طريق كقطتኛው መንገድም ይዞርኩ راكبا في سفن በኃጢአት መርከቦች ላይ የምጓዝ همي هو أن أعاكس هذه ዋናው ዓላማዬ ይችንም ማማለል ነበር والله لم أسمع عن فتاة جميلة በአላህ እመላለሁ ስለማንኛውም ቆንጆ ሴት ልጅ አልሰማም ነበር إلا وأحاول إغواءها እሷን ለማሳሳት ወይም ለመጉዳት ስሞክር أما أصدقاء السوء ስለ መጥፎ ጓደኞችማ አትጠይቁኝ كانوا يقولون لي ለኔ እንዲህ ይሉኝ ነበር نتحداك أن تأتي لنا بالراكب እገሊት የምትባል ዳንሰኛ ይዘህልን እንድትመጣ أو بنت التاجر الفلاني ወይም የእገሌ ባለሀብት ልጅ فلا يمر أسبوع ሳምንት አያልፍም ነበር إلا ويجدون تلك الحسناء بينهم ترقص وتغني ያችን ቆንጆ በመካከላቸው ስትደንስና በወይን ጠጅ ብርጭቆች ላይ ስትዘፍን نعم والله አሁን በአላህ እምላለሁ كان قلبي قاسي ልቤ ገዳይ ነበር وكنت أعلم أن ربي غفور ጌታዬም በእኔ ላይ እንደተቆጣ አውቅ ነበር لكن الحمد لله ነገር ግን ለአላህ ምስጋና ይገባው وتنهد طالح اليوم ሷሊህም በረጅሙ ተንፍሶ እንዲህ አለ كانت لنا جارة ፋቲል የምትባል ጎረቤት ነበረችን وكانت في 24 እድሜዋም 24 ዓመት ነበር وكانت صالحة جميلة تدرس እሷም ቆንጆ መልካም ሴት ስትሆን ለሴት ልጆች በአንደኛው የቁርአን ማዕከል في إحدى دور تحفيظ القرآن ቁርአን ታስተምር ነበር لم يكن يخطر ببالي أن እሷን ለመጉዳት ወይም ለማዋረድ በፍጹም አስቤ አላውቅም ነበር فهيبتها تملأ ግርማ ሞገሷ ልቤን ይሞላዋል وتقواها لله وحجابها ለአላህ ያላት ፍራቻና ሰውነቷን የሚሸፍነው ህጋዊ ሂጃቧ يعطيها وقارا يمنع كل شاب عاق ማንኛውም አመፀኛ ወጣት እንዳይቀርባት የሚያደርግ ክብርን ይሰጣት ነበር كنت تلك الليلة جالسا مع በዚያች ሌሊት በአንድ የእረፍት ቦታ ከጓደኞቼ ጋር ተቀምጬም ነበር كانت الشيشة تنتقل ሺሻው በመካከላችን ይዟዟር ነበር والأحاديث تتزايد ወሬውም ይስበን ነበር وفجأة قال لي በድንገት አንደኛው ጓደኛዬ እንዲህ አለኝ يا صالح هناك بنت ሷሊህ ሆይ ከብዙ ጊዜ ጀምሮ በአእምሮ ያለች አንዲት ልጅ አለች ونتمنى أن تأتي بها ወደዚህ እንድታመጣት እንመኛለን غمزت بعيني وقلت በአይኔ ጠቀስኩትና ወዳጄ እኔ አለሁላት አልኩት أنتم اطلبوا فقط እናንተ ብቻ ጊዜ ስጡኝ قال صاحبي ጓደኛዬም አለኝ إنها جارتكم እሷ ጎረቤታችሁ ፋቲል ናት ووقع اسمها على مثل ስሟ በጆሮአችን እንደ መብረቅ ወደቀ صاحب الآخر رمش ሌላኛው ጓደኛዬ ሺሻውን ከእጁ ወረወረው وقال الثاني أنت ሁለተኛውም አብደሃል እንዴ አለ وأسرعت أنا أقول يا أخي حرام እኔም በፍጥነት ወንድሜ ሆይ حرام ነው እሷ እኮ ሃይማኖተኛ ናት አልኩ فقال يا حبيبي المهم እሱም አለኝ ወዳጄ ዋናው ነገር ሴት መሆኗ ነው ولمعت الفكرة في رأسي ሐሳቡ በጭንቅላቴ ውስጥ ብልጭ አለ وعظمها الشيطان وحسن ሰይጣንን በማጋነን አሳመረውና አስጌጠው وبدأت رحلة الغياب የማሳሳት ጉዞ ተጀመረ